ሰሞኑን በየሚዲያው የምንሰማው አንድ ትልቅ አነጋጋሪ ቢዝነስ ዜና አለ። ዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ለኢትዮጵያ ተጨማሪ 464 ሚሊዮን ዶላር በአስቸኳይ እንዲለቀቅ ወስኗል። ብዙዎቻችን ታዲያ ይህ የዶላር መለቀቅ በተግባር ምን ማለት ነው? ይህ ገንዘብስ በቀጥታ ወደ እኛ ኪስ እንዴት ይገባል? በባንኮችና በጥቁር ገበያው ላይስ ምን አይነት የዋጋ ፉክክር ይፈጥራል? እያልን መጠየቃችን አልቀረም። ዛሬ ይፋዊ ቁጥሮችን ፈትሸን ይህን ጉዳይ በነጋዴውና በሸማቹ ኑሮ ላይ የሚያመጣውን ተጨባጭ እውነታ እንመለከታለን። ነገሩን ለመረዳት መጀመሪያ አሁን የዶላር ገበያ የት እንዳለ ማየት ይኖርብናል። መንግስት የምንዛሪ ተመን በገበያ ፍላጎትና አቅርቦት እንዲወሰን ካደረገ ወዲህ የኢትዮጵያ ብር የመግዛት አቅም በከፍተኛ ሁኔታ ማሽቆልቆል ይታወቃል። ለአብነት በአሁኑ ወቅት በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ158 ብር ከ83 ሳንቲም እየተገዛ በ162 ብር አካባቢ እየተሸጠ ይገኛል። ታዲያ ይህ አዲስ የ464 ሚሊዮን ዶላር ፍሰት ምን ይለውጣል? እዚህ ላይ ማስተዋል ያለብን ነገር የዚህ ገንዘብ መግባት ዋና ዓላማ የዶላርን ዋጋ በድንገት ወደ ኋላ መመለስ ወይም መቀነስ አይደለም። ይልቁኑ የዶላር አቅርቦት በከፊልም ቢሆን መጨመሩ የምንዛሪ ተመኑ በየቀኑ የሚያሳየው የዋጋ መናር ፍጥነቱ ገታ እንዲልና የተወሰነ መረጋጋት እንዲያሳይ ለማድረግ የታለመ ነው። ዋናው ዓላማ መደበኛው የባንክ ገበያ በጥሬ ገንዘብ እንዲጠናከር በማድረግ የውጭ ምንዛሪ ሂደቱ በህጋዊ መንገድ ብቻ እንዲመራ ግፊት ማድረግ ነው። ይሁን እንጂ ትልቁ ፉክክር ያለው ከጥቁር ገበያ ወይም ከፓራል ማርኬት ጋር ነው። መንግስት የምንዛሪ ፖሊሲውን ከቀየረ ወዲህ በሁለቱ ገበያዎች መካከል ያለው የዋጋ ልዩነት ከቀድሞ ጠቦ ይታያል። በአሁኑ ወቅት መደበኛ ባንኮች ዶላርን በ162 ብር አካባቢ እየሸጡ ባሉበት ሁኔታ በጥቁር ገበያው የአንድ ዶላር ዋጋ ከ179 እስከ 183 ብር ባለ የዋጋ ክልል ውስጥ ይለዋወጣል። ታዲያ አዲሱ የዶላር ፍሰት ይህን ክፍተት ሊደፍነው ይችላል? የቢዝነስ ባለሙያዎች እንደሚናገሩት የጥቁር ገበያው ሙሉ በሙሉ ሊዳከም የሚችለው ባንኮች ለነጋዴዎች የሚያቀርቡትን የዶላር ፍላጎት በፍጥነት ማቅረብ ሲችሉ ብቻ ነው። ይህ አዲስ ገንዘብ ወደ ባንኮች መግባቱ ነጋዴዎች ፊታቸውን ከጥቁር ገበያው ወደ መደበኛ ባንክ እንዲያዞሩ የተወሰነ እድል ቢፈጥርም ባንኮች ቢሮክራሲውን ቀንሰው ዶላርን በፍጥነት ካላቀረቡ ግን ነጋዴዎች ጊዜ ለመቆጠብ ሲሉ አሁንም ወደ ጥቁር ገበያው መሄዳቸው አይቀሬ ነው። ስለዚህ የዶላር መለቀቁ በጥቁር ገበያው ላይ የሚደረገውን ፉክክር በአንድ ጀንበር ሙሉ ለሙሉ አይፈታውም። ወደ ንግድ ማህበረሰቡ ስንመጣ ደግሞ ላለፉት ወራት ትልቅ ማነቆ ሆኖ የቆየው ጉዳይ በባንኮች ውስጥ ታግዶ የቆየው የውጭ ምንዛሪ ጥያቄ ክምችት ወይም ፎሬክስ ባክሎግ ነው። በርካታ አስመጪዎችና የፋብሪካ ባለቤቶች ለምርት የሚሆን ጥሬ ዕቃና መሰረታዊ የሆኑ ምርቶችን ወደ ሀገር ለማስገባት ባንክ ሄደው ዶላር ቢያመለክቱም ባንኮች በቂ ክምችት ስላልነበራቸው ጥያቄዎቹ ለወራት ሳይመለሱ ቆይተዋል። ይህም ፋብሪካዎች በሙሉ አቅማቸው እንዳያመርቱና በሀገር ውስጥ የዕቃዎች እጥረት እንዲከሰት አድርጓል። አሁን አይኤምኤፍ በአስቸኳይ እንዲለቀቅ የወሰነው 464 ሚሊዮን ዶላር በቀጥታ ይህንን ክፍተት ለመድፈን የተላከ ነው። በተለይ ወደ 200 ሚሊዮን ዶላር የሚጠጋው ገንዘብ በመካከለኛው ምስራቅ ካለው ቀጠናዊ አለመረጋጋት ጋር ተያይዞ የመጣውን የውጭ ምንዛሪ ጫና ለመቋቋም ቀድሞ እንዲለቀቅ ተደርጓል። ይህ ገንዘብ ለባንኮች ሲከፋፈል ባንኮች የታገዱ የነጋዴዎችን የዶላር ጥያቄዎች በከፊል መመለስ ይጀምራሉ። ነጋዴዎች ዶላር ሲያገኙ ደግሞ ጥሬ ዕቃዎችን በፍጥነት ያስገባሉ። ይህም የንግዱ ማህበረሰብ በነፃነት ለመንቀሳቀስ የሚያስችለውን ጊዜያዊ ማስተንፈሻ ይሰጠዋል ተብሎ ይጠበቃል። አሁን ደግሞ ሁላችንንም ወደሚያሳስበን የሸማቹ ህይወት እንምጣ። ይህ የዶላር መለቀቅ የኑሮ ውድነቱን በተግባር ያቃልለዋል ወይ? የኢኮኖሚ መረጃዎች እንደሚያሳዩት በኢትዮጵያ የነበረው አጠቃላይ የዋጋ ግሽበት ቀደም ሲል ከነበረበት 30 በመቶ በላይ ከፍተኛ ምጣኔ አሁን ወደ አስሮቹ አሃዞች ዝቅ ማለቱን ያሳያል። ይሁን እንጂ ይህ የቁጥር መውረድ በዕለት ተዕለት ገበያ ላይ ገና የዋጋ ቅናሽ አላመጣም። በመካከለኛው ምስራቅ ባለው ውጥረት ምክንያት የዓለም አቀፍ የነዳጅ ዋጋ፣ የባህር ላይ ትራንስፖርት ወጪ መጨመሩ በገበያችን ላይ የራሱን ጫና እያሳደረ ይገኛል። ስለሆነም ይህ ከአይኤምኤፍ የተገኘው ገንዘብ መንግስት የውጭ ጫናዎችን ተቋቁሞ
በሀገር ውስጥ ያለውን የሸቀጦች ዋጋ እንዳይወደድ ለመቆጣጠር የሚያስችለውን የፋይናንስ ጋሻ ይፈጥርለታል። ባንኮች መሰረታዊ ለሆኑ እንደ ስንዴ፣ ዘይትና መድኃኒት ላሉ ገቢ ዕቃዎች ቅድሚያ ሰጥተው ዶላር ማቅረብ ካልቻሉ ግን የኑሮ ውድነቱ ጫና በሸማቹ ላይ ይበልጥ መክበዱ አይቀሬ ነው። ይህ የ464 ሚሊዮን ዶላር ፍሰት ለሀገሪቱ የኢኮኖሚ ማሻሻያ ጊዜያዊ ድጋፍ የሚሰጥ ቢሆንም ዘላቂ መፍትሄው ግን የሀገር ውስጥ ምርትን ማሳደግና የውጭ ኢንቨስትመንትን መሳብ መቻል ላይ ብቻ ነው። እስካሁንም ከድርጅቱ የተለቀቀው አጠቃላይ የገንዘብ መጠን 2.6 ቢሊዮን ዶላር በላይ ደርሷል። ይህ የፋይናንስ አቅም ሀገሪቱ ከውጭ የግል አበዳሪዎች ጋር የደረሰችውን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ስምምነት ይበልጥ እንድታጠናክር ያግዛታል። የዛሬው ቢዝነስ ትንታኔያችን ይህን ይመስል ነበረ። ለመሆኑ የእነዚህ አዳዲስ የዶላር ፍሰቶች መግባት በጥቁር ገበያውና በኑሮ ውድነቱ ላይ ዘላቂ መፍትሄ ሊያመጣ ይችላል ብላችሁ ታስባላችሁ? የእናንተን ሙያዊ ሀሳብ ከታች ባለው የኮሜንት መስጫ ላይ አስፍሩልኝ። ዝግጅቱን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁንና ሁልጊዜም እንደዚህ ያሉ ወቅታዊና የቢዝነስ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስክንገናኝ ድረስ ቸር ሰንብቱ።